ጎግል 22 ጎግል አንቺ ያለ ጎላጉል በያደል ያልኩሽ ተስተካክያለሁ ብለሽኝ ነበር አይደለ? ቀጭኔ ጥሪሽ ቀጭኔ ጅራፍ አረ ቀጭኔ ብላሽ ወይ በእናትህ አባ ቦሌ ብራስ ጥሪ የመጨረሻ ከዚህ በኋላ አባርሻለሁ። እሺ በቃ ቦሌ ብሬስ አንተ ቦሌ ብሬስ አሰረች እንዴ? ፍራንክ ነው በለኝ 4 kg በ6 kg ያምሻል እንዴ አንቺ የምን 4 kg ነው የምትዩ? ሲጀመር መገናኛ ነው ምንጭ ነው መገናኛ በይ። ኦኬ እሺ መጋኛ አረ መጋኛ ይምታ መጋኛ በእናትህ አባ በእናትህ በቃ አቃጠልሽኝ እንዴ ባምቢ በቃ ነው ባምቢ ቲክቶከር ወይኔ ቦሌ ብላ ወይለም እኮ ቦሌ ብላ አንቺ የምን ብላ ነው ያምሻል? ቡልቡላ በይ ቀን ቀይሮ ነው በቃ እሺ ተይው በቃ አበሳ ቦሌ አበሳ አንቺ ያምሻል እንዴ? አራብሳ ነው የሚባለው እንዴ አባሽ እኔ ምን ላድርግ? አንድ ሰው እኮ የለም እና መጣብኝ በእናታችሁ ወርዱልኝ። ምን ልታዘዝ? ምን አለ የሚጠን ቦዘኔ ይዘሽኝ ነው ቦዘኔ ሽሮ ቁምጣ ፍርፍር ፖስታ በአትክልት ፖስታ በስጎና ፖስታ ጋቢና ሽሮ የቲም ጣለ የምን ፖስታ ነው የምታውቁት? ተያማሃል እንዴ ምግብ አላልክም? ኧረ ከየት ነው ያመጣሁት? እቺን ደግሞ አንተ ስትታይ ራሱ በልተህ የምታድር አትመስልም። ምን ይመስላል? ሽጋራ አንቺ ወይኔ በዳሪ ሞት በእናትህ አንተ አቦ ጂጂ እየወጣሁ ነው። የልደት ካርድ ለማውጣት ነበረ። የልደት ካርድ? አዎ። መታወቂያሽ የታደሰ ነው? አይደለም የራሴ ነው እኮ። የታደሰ ነው ወይ? የራሴ ነው። የታደሰ ነው ወይ? አይደለም የራሴ ነው። ማነው ታደሰ? ታውቂው ታድሷል ወይ? ቤት መሰለህ እንደሚታደሰው? ምን ትመስላለች? ሂጂ ምንድነው ቢምቢ አለ እንዴ? በጣም አጨበጨብክ። ምን ልታዘዝ? ወይኔ ጉዴ! ለሽሮ እንደዚህ ያጨበጨብክማ ስጋ ብታዝ እስክታ ነበር የምትመታው። ሰላም ሚሊዮን እባላለሁ። ኧረ እባክህ አልቀረብህም። ሚሊዮን እባላለሁ። ስማ ቢት የማይገዛ ስም ይዘህ ሚሊዮን እባላለሁ ስትል አታፍርም? በነገራችን ላይ ማለት ነው ያንተ ስም በአሜሪካ $7000 ናት። ባይ $7000 እንጃይተር የሚባለው በሽታ ብዙ ጊዜ በኑሮ ውድነት ስለሚመጣ አብዛኛውን ጊዜ እና ለምን ይከሰታል ብላችሁ ስጠይቁ ገንዘብ ከኪሱ ያጣ ሰው ብዙ ጊዜ ለምን ገንዘብ ከኪሱ ያጣል ሲባል አይገባንምና ኑሮ በራሱ እንደዚህ ነው የሚያደርገው። በሽታው ብዙ ጊዜ ራስ መቆጣጠር ራስን ትሪት ማድረግ ያስፈልጋል። ወይኔ ፀሐይ አቃጠለችኝ። ወይኔ በራሪ ሞት አባ አምብሬላ ምናምን ትሸጣለህ? በእናትህ ፀሐይ አተች አረገችኝ። ተይ እንጂ በጣም ተቃጠልሽ። አዎ በእናትህ ግን ለምንድን ነው ግን ፀሐይ የምታቃጥለው? ግልጽ እኮ ነው ሴፍ ስለሆነች ነው። ዶላር አትላፍ ወይም ቤንጃሚን ወይኔ በዳዲ ነው አንድ ሰው እንኳን ከረዘናጭ ለማኝ። አሁን አንቺ ቸግሮሽ ነው የምለምኘው? አይደለም እኮ እዚህ ሀገር ምንድነው የሚያበላው ስራ ስራቸው ለማና አሉኝ። ስለዚህ እየለመንኩ ነው። ዶላር ልክ ነሽ አውቀሽበታል። ቤንጃሚን ሷ ለማለትሽ ብቻ ማለት ነው። ያዥ እውነት በቃ ና ምንድነው ይሄ ማለት ምን ተብረከም ሰጠሽ? እርግብ ምናምን ሄደን እዛ አንተ ያመሃል እንዴ? ችጋራ ምን ካሺ አውጥተህ ተጠቀም። እኔ እኮ መላጣው ሰውዬ ናፍቆኝ ነው። እሺ የማንም ችጋራ ምን ይብዛ? ዶላር ኦኒየን በ20 ፖቴቶ በ10 ወይኔ በዳዲ ሞት እንደሚገዛው ሰውዬን ሊሊ ጉሊት መስራት ጀመርሽ ማለት በቃ እኔ ራሴ መቻል ፈልጋለሁ። ኦኬ ከማሚ ጋር ተጣልቻለሁ። ከአሜሪካ የመጡ ፕሮዳክቶች ናቸው። ኦኬ አሪፍ ነው። እና ድንች ስንት ነው? አንድ ፍሬ ሽንኩርት ኦኒየን ማለት ነው። ኦኒየን 20 ነው። 20 ብር? የምን 20 ብር? 20k ኦኬ 20k ዶላር። አንድ ፍሬ ሽንኩርት 20 ሺህ ብር? የአሜሪካ ምርት ነው። ፖቴቶ ደግሞ 10k ዶላር ነው። ኦኬ ምንድነው ይሄ ያለው ነገር ምንድነው? እንትን አለው አባ ካልገዛ አስቀምጠው። በዳዲ ሞት አታበሳጨኛ መሃል አንተ አካኪ ዘራስ አረሚያክ ምን ይሻልሻል ግን አንቺ? እሺ ንፋስ ስልክ ጥሪ ኤርፎን ሄሪያ ታጣሽ ጉረጅልኝ በቃ አቤት አቦ 4 ኪሎ የሚባለው የሰፈር ነው። እኔ እንጃ አቦ አልተመዘነችም። እዛ ጋር ሚዛን የሚሉትን ልጆች ጠይቋቸው። አንቺ ጤነኛ አይደለሽም። ወይኔ በዳዲ ሞት ሼት አለ ቆይት አለ አቦት ወይማ እዚህ ሰፈር ጋርቤጅ የለም እንዴ? አለ ሞልቷል። ምን ነው እቺ ማለት ነው ለጥላት ነው። አይፎን 15 ናት። እኔ 16 ገዝቼ እቺ ለጥላት ፈልጌ ነው።
ስልክሽ ልትጥይ? አዎ እኔ በእናትህ ከነ የለም እንዴ ጋርቤጅ በጣም ብዙ ቆምኩኝ እኮ ልትጥዩ? አዎ ምን ነው እኔ እኮ ነኝ እዚህ ሰፈር ጋርቤጅ አታውቂኝም? ታይብኝ ወይኔ ስታሳዝን አንተ ባል አትለፉኝ ባል አድርሰናል። እኔ መሰለሽ ሙሽራ አግኝተን ነው ያመሆን። ወይኔ ጉዴ አንድም ሰው ያገባኝ የለም። ወይኔ አባ አግባኝ በእናትህ። እንደዚህ ጀመራችሁ ለየላችሁ? ምን ማለት ነው? አግባኝ በእናትህ ባል አጥቼ ነው። ባል ኩላሊት ሊበላ። የምን ኩላሊት ነው? አንተ ያመሃል እንዴ? አይ በእናትህ ቆይ ልንገርህ፣ አግባኝ እንዴ። በምን ደግሼ ፎቶ አለ፣ ቬሎ አለ፣ ስንት ነገር አለ። ችግር የለውም ለሱ ፖል ፎቶና ቬሎ ስቱዲዮ አለልን። በእናትና በ27500 ብር ብቻ እኮ ነው። ሙሽሮች የት ናችሁ? በኢትዮጵያ የመጀመሪያ የሆነው የሰርግ ጥቅል አቅራቢ ፖል ፎቶ ከለር ቬሎን ጨምሮ 4 ቬሎ፣ 2 ሱት፣ ካባ፣ የሀበሻ ልብስ፣ የአፍሪካ ልብስ፣ ሜካፕ፣ ጥፍር፣ ጸጉር፣ ሙሉ የወንዶች የውበት ሳሎን፣ የመስክና የስቱዲዮ ፎቶን አዘጋጅተው እየጠበቃችሁ ነው። አድራሻ 22 ጋት ህንጻ ግራውንድ ላይ ያገኙናል። ዶሮ ሃንጊንግ አረ ወይኔ እጂ ልጅ ዶሮ ማነቅ አይደለ ጥሪ ያልኩሽ ያምሻል። እሺ በቃ ጎላጉል ጥሪልኝ። ገላግሌ አረ ገላግልሽ እንደው በገላገለኝ እኔንም። እውነትም ይገላግላሉ። የገላግሌ ድስቶች እነዚህን የመሳሰሉ ከባለ 7 እስከ 12 ሊትር ከአንድ ዶሮ እስከ 3 ዶሮ የሚይዙ የማይዝጉ ቂጣቸው የማይዝ የማይመነችኩ እነዚህን የመሳሰሉ በአንድ ፓክ የሆኑ ድስቶችን ቀድማችሁ ሸምቱ ከገላግሌ ሱቆች እና በኤግዚቢሽን እና በሚሊኒየም ባዛር ያገኙናል። አይ እቺ ለጋጋም ደግሞ መጣች። እግዚኦ ማዘር እንዴት ነዎት? ምንድነው ወገቦትን ያዙት? ወገቦትን አለ። እኔ ግን አንድ ጥያቄ ልጠይቅሽ እሺ ምን ነው አሚር ሲመግቡሽ ነው እንዴ አንቺ ያደግሽው? አሚርኛ ሰፈሩ? ወይኔ እኔ ልጆት ፍቅረኛ ነኝ ከሱ ጋር ቢያሙኝ የኔ ሳሚ ማለት አንቺ አይነት ልግልግ ካለ ሴትዮ ልጋጋም ማለት እየተሳደቡ ነው እንዴ? አሞታል። የስድብ አይደለም ስምሽ እኮ ነው። ኧረ ወደዛ እንዴ ደረሙቅ የምትመስል ሴትዮ ደግሞ አንዴ እናት ምን ነው I didn't let it be ወይኔ ለኔ አርገው what found you ወይኔ በዶሪሞ እኛ ያንቺን እንግሊዘኛን ተርጉም ወይስ እናልቅስ? በእናትሽ ባስተርጓሚ በሰብታይትል እንስማ እንዴ? አስተርጓሚ ማምጣት እችላለሁ። ምን ሆኖ ነው ግን የሞቱት? እንትን ነው በዱላ አናታቸውን አሏቸው በቃ እና ተረፉ። ትንሽ ነው የሞቱት፣ ትንሽ ነው። ምናቸው እኔ መቷቸው? ግንባራቸው ነው ያሏቸው፣ ግንባራቸው። ወይኔ በዶሪሞ ለኔ አርገው እንኳን ልባቸውን አልመቷቸው። አቦክ በእናትህ አይፎኔ ቨርዥኑ አልፎበት እየው ነው ስልክ አስደውለኝ። ወይኔ ቢሮ ነው። ዋት ምንድነው? እቺ ቁንጫ እየገደልክ ነው እንዴ? አሁን ገና ቁንጫ ልገል ነው። ራን አቦ በቃ ማለት ትመችኛለሽ ማለት በቃ አፍቅሬሻለሁ። ፍቅር ማለት የመኪና ስም ነው። አንቺ ሙት ይያለሽ እንዴ? በእናትሽ ኧረ በቃ እኔ ፎንቃላ ላቭ ነው በቃ። አትቀልድ አባ በእናትህ ግን 1-6 አፓርታማ አለክ? መኪና አስመጪና ላኪናት የግል ፕሌን አለክ? ወደዛ ሂድ። ሙት ይያለሽ እንዴ? በእናትሽ ሲጀመር ማለት ነው ገንዘብ ደስታን አይገዛም። እሺ ገንዘብ ደስታን አይገዛም። ይኸውልህ ገዝቶ ማለት ነው መልሱላ አለው። በመልሱ ደግሞ ለአንተ ቪትስ እገዛልሃለሁ። እሺ ምን ልታዘዝ? ምን አለ እስቲ ባህላዊ ነገር የሚበላ ነው? ቆጨው በስጋ፣ ቆጨው በሽሮ፣ ቆጨው በክትፎ። እስማ ማን ያልቆጨው አለ? በክትፎ ያልቆጨው የለ፣ በስጋ ማን ያልቆጨው አለ? የትም ዳለህ አባ ኮምፓኒ ይዞኛል። እስቲ ትኩስ ነገር ምን አለ? ቀይ ሽብር ሻይ፣ ኦሴን በሻይ፣ ፖለቲካ ላምጣልህ። አንቺ ምን እየቀለድሽ ነው እንዴ? ምን ማለት ነው? የምን ቀይ ሽብር ነው የምትይው? ፖለቲካ ቲፔን አምጣ ገንዘቤ። ኬንያ መጥሽ በእናትሽ እዚህ ከዚህ ብሮከን ትሬን፣ ብሮከን ባቡር፣ ወይኔ የኔ ብሮከን ትሬን፣ ሰባራ ባቡር ላይ አይደል ያልኩሽ እንዴ? ፌስ በር ኖዝ በር፣ አፍንጮ በር ፌስ በር። እሺ ሜር ሃውስ፣ በቅሎ ሃውስ። አንተ በቅሎ ይብላሽ። በቅሎ ሃውስ ገዛች። ወይኔ በዳዲ ሞት። ቤቢ ምንድናቸው እነዚህ? አበባ ኬክ ምናምን። የታል ገመቺስ? የታል ላምበርጊኒ? የታል ቱክሰኑ? በዳዲ ሞት። እኔ ብቻ እንደዚህ ምናምን ሰርፕራይዝ እንዳትነው። በጣም ከታርገናል። ኦኬ ከታርገናል እንዴ? ይነሽ ቤት ሰራተኛ ማለት አባ። አሁን አንቺ ስራ ትችያለሽ? ሞኮሮኒ አሞነኩራለሁ፣ ሩዝ አሮዝዛለሁ፣ ፓስታ ፖስታለሁ፣ ስጋ ደግሞ አሰጋለሁ። ለህይወቴ ራሱ ታሰጋለሽ አንቺ።
ወይኔ ቤቢ አረ ፀጉሬ እንዳይበሰብስ ምን ሰርፕራይዝ ኦ ማይ ጋድ የኤሌክትሪክ መኪና አዲሱን ቨርዥን ነው የገዛሁልሽ ማለት እንዴ ማለት ኤሌክትሪክ መኪና ምን ችግር አለው በዚህ ነው ነዝሮኝ እንደሞት ነው ትወደኝም ባለቂ ግራምፓ አያት ባልሆነ ብቻ አያት ባል ወይኔ እሺ በቃ ፍሏ ጥሪልኝ የመጨረሻ ነው ሆት ዋተር ኧረ እባክህ ሄደሽ ለምን አትታጠቢም አንደኛሽ ኦኬ ሻወር ልውሰድ አቦ ቤቢ ላምበረት ነኝ አላልከኝም አዎ ደርሻለሁ አልደርሽም እንዴ የታሉ ላሞቹ የታለ በረቱ ምን ኦኬ አንድ ላም እየታየኝ ነው የታለ እሺ ተመልካቾችን ጋዜጠኛ ሊል ይባላል በቀን ስንት በርገር ይበላሉ እኔ እኮ በርገር አልወድምማ እኔ አሳሬን ነው የምበላው ኦኬ አሳር የጾም ምግብ ነው ላይክ አሳ አይ ለሁለቱም ይሆናል እንደውም ሳይድ ሶስ ደቼ ጣል ታርጊበታለሽ በቃ ጸዴ ኦኬ ባህላዊ ምግብ ነው ማለት ነው አዎ ሌሎችም አሉ መከራ ለብለብ አለ ችግር ተፈርሾ ሰልፍ ዝልዝል በኪራይ ጎረድ በቃ ነፍ ነው በቃ እኔንም በጣም አስጎመጁኝ ብቀምሰው ደስ ይለኛል ላንቺ አይሆን ኦኬ ለምን ያቃጥላሉ እኛም ተቃጥለናል ምንድነው የተደገፍከው ፓርክ ነው መቀጥረሻ አላልከኝም እንዴ ምንድነው ከዚህ በላይ ፓርክ አለ ጌቴ ይሄ አሁን ያስበሽዋል ኩገት ምናምን እንጠፈጥፋለን ብዬ እኮ ነው ምንድነው ደግሞ ሮማንቲክ ላይፍ ነው የምናሳልፈው ምንድነው ቆይ ንገረኝ ምንድነው እንዴ ኩበት ነው ይሄ ከብቶች ነው ያ እንዴ የራሳቸው ቶይሌት የላቸውም እንዴ ኧረ አንቺ ነው ማገባው ነው እንጠፈጥፋለን ብዬ ሳስብ በዳዲሙ ማሪ ፕሊስ አግቢ ሌላው ይቅርስ የባንክ ቡክህን አሳየኝ የባንክ ቡክ 100.5 ይሄ ኤፍኤም ነው በለኝ እንትን እኮ ፍቅር እኮ እውር እኮ ኧረ እባክህ አሳክመውና ማለት ነው ይሄንን አካውንትን አሳየው እሺ ማዘር ምንድነው ፎረስታል አጣዳፊ ያለበት እንዴ ወይኔ በዶሪ ሞቶ አረዛ መድኃኒዓለም ያጣልፍሽ ከየት ነው ያመጣት ደሞች እንዴ ፖፖ የልጄ ፖፖ